መርዛማ ሰዎችን የምንለይባቸው 5 መንገዶች። በህይወት ውስጥ ካንተ ጋር ሆኖ ነገር ግን ጉልበትን የሚያባክን ደስታን የሚሰርቅና በራስህ እንድትጠራጠር የሚያደርግ ሰው አለ። ምናልባት መርዛማ ወይንም ቶክሲክ ከሚባል ሰው ጋር እየኖርክ ነው ማለት ነው። መርዛማ ሰዎች ምንም እንኳን አካላዊ ጉዳት ባያደርሱም ስነ ልቦናዊ ሰላማችንን ይረብሻሉ። ዛሬ እነዚህን ሰዎች በቀላሉ የምንለይባቸውን 5 ዋና ዋና ምልክቶችን እናያለን። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ሁልጊዜ የተጎጂነት ስሜትን ማንጸባረቅ። መርዛማ ሰዎች ለሚያጠፉት ጥፋት በጭራሽ ኃላፊነት አይወስዱም። ሁልጊዜ ጥፋተኛው ሌላ ሰው ነው። እኔ እኮ እንዲህ የሆንኩት በአንተ ምክንያት ነው፣ ሁልጊዜ እኔ ላይ ነው ችግር የሚደርሰው መሰል ንግግሮችን ያበዛሉ። ለምሳሌ በገዛ ድክመታቸውና ስንፍናቸው ስራ መስራት ካልቻሉና ካልተቀጠሩ ጥፋቱ የሀገሪቱ ነው። ከሰዎች ጋር ያላቸው ግንኙነትም ከፈረሰ ጥፋቱ የሌላኛው ሰው ነው። ሁለተኛው ጋዝላይቲንግ ወይንም በራስን እንድትጠራጠር ማድረግ። ይህ በጣም አደገኛ የስነ ልቦና ጥቃት ነው። የተፈጠረውን እውነት ክደው አንተ እንደተሳሳትክ ወይንም እብድ እንደሆንክ ለማሳመን ይሞክራሉ። እንዲህ አላልኩም፣ በሐሳብ የፈጠርከው ነው፣ ወይንም በጣም ስሜታዊ ነሽ በማለት ያጣጥሉሻል ወይም ያጣጥሉሃል። ከጊዜ በኋላ በገዛ ትውስታህና ውሳኔ በራስ መተማመንህን ታጣለህ። ሶስተኛው የሌሎችን ስኬት አለመቀበል ነው። ያንተ ደስታ ለነሱ ምንም ነው። ደስታን ስታጋራቸው ወሬውን ለማስቀየር አሊያም ያንተን ስኬት ለማሳነስ ይሞክራሉ። ጥሩ ነው እኮ ግን እገሌ ከዚህ የተሻለ ሰርቷል በማለት ያንተን ደስታ ያቀዘቅዛሉ። ካንተ ጋር ውድድር ውስጥ የገቡ ይመስላቸዋል። አራተኛው ድንበርን አለማክበር ወይንም lack of boundaries። አይሆንም ወይንም ኖ የሚለውን ቃል መቀበል አይችሉም። የግል ጊዜህን፣ ስሜትህን እንዲሁም ምርጫህን አይጋሩ። የፈለጉትን ነገር እንድታደርግ ጫና ያደርጉብሃል። ፍላጎታቸውን ካላሟላህ ደግሞ ጥሩ ጓደኛ አይደለህም በማለት የጥፋተኝነት ስሜት እንዲሰማ ያደርጋሉ። አምስተኛ ሐሜትና ድራማ መውደድ ወይንም ድራማ ማግኔት። መርዛማ ሰዎች በሰላም መኖር አይችሉም። ሁልጊዜ ሌላውን ሰው ሲያሙና ግጭት ሲፈጥሩ ይገኛሉ። ታዲያ ካንተ ጋር ሆነው ሌላውን የሚያሙ ከሆነ ካንተ ጀርባ ደግሞ አንተን እንደሚያሙ እርግጠኛ መሆን ትችላለህ። እነዚህ መርዛማ ሰዎች ህይወታቸው ሁልጊዜ በግርግር የተሞላ ነው። ሐሜት መዝናኛቸው ናት። እነዚህን ሰዎች ለመለየት ማድረግ ያለበት ትልቁ ነገር ርቀትህን መጠበቅ ነው። አንተ ሁሉንም ሰው መቀየር አትችልም፣ ራስህን ግን መጠበቅ ትችላለህ። እናንተስ ከነዚህ ዋና ዋና ምልክቶች በብዛት ያጋጠሟችሁ የትኞቹ ናቸው? በኮሜንት መስጫ ላይ አጋሩን። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።